እግዚአብሔር ይመስገን። ዶሮ ታርዶ የታለ መረቁ እየዘንድሮ ሴቶች ይሄን መቃሚያ የሰጠከን አምላክ እናመሰግናለን። ይሄን አካውንት ፎሎ እና ላይክ የሚያደርጉትን ሰዎች ሁሌ ጫት አታሳል ቅመው በየሶሻል ሚዲያዎች እነዚህና የመሳሰሉ አጫጭር ቪዲዮዎች እኔም እናንተም እናያለን። ግን እንዴት እንደሚሰሩ እንዴት አድርገው ጄነሬት እንደሚደረጉ ማንም ሰው የሚነግረን ኦር የነገረን የለም። በዚህ ቪዲዮ እንዴት አድርጋችሁ አጫጭር ቪዲዮዎች ጄነሬት እንደምታደርጉ እንዲሁም ፕሮብሌም አለ ያንን ፕሮብሌም እንዴት አድርጋችሁ ሶልቭ እንደምታደርጉ አሳያችኋለሁ። ቀጥታ ወደ ቪዲዮ። መጀመሪያ ጉግል ፍሎው ነው የምንገባ ማለት ነው። ጉግል ፍሎው ብላችሁ ጽፋላችሁ ማለት ነው። ጉግል ፍሎው ስትገቡ ፍሎው ኢዝ ኖት አቬይላብል ኢን ዮር ካንትሪ ነው የሚላችሁ። ጉግል በእናንተ ካንትሪ አክሰስ ማድረግ አትችሉም ማለት ነው። ይሄ ዋናው ፕሮብሌም ነው። እስካሁን ባየሁት ቪዲዮዎች በጉግል ፍሎው አድርገው አጫጭር ቪዲዮዎች እንደሚሰሩ ነው እንጂ የጉግል ፍሎው ፕሮብሌም እስካሁን ሶልቭ ያደረገ እኔ ባገኘሁት እንትን አላየሁምና መጀመሪያ ይሄ በጣም ፕሮብሌማችን ይሄ ነው ማለት ነው። ጉግል ፍሎው እንዴት አድርገን አክሰስ እናደርጋለን የሚለው ነገር ጥያቄያችን ሶልቭ እናደርጋለን። መጀመሪያ ጉግል ፍሎውን ሶልቭ ለማድረግ ቪፒኤን ጠቀም አለብን ማለት ነው። ቪፒኤን ለመጠቀም ደግሞ ሴት አፕ ቪፒኤን ብላችሁ ትጽፋላችሁ ማለት ነው። እዛ ቪፒኤናችን እዚሁ ሴት አፕ ቪፒኤን ከገባን በኋላ አድ ቱ ክሮም ማድረግ አለብን ማለት ነው። አድ ቱ ክሮም ስንለው አድ ኤክስቴንሽን እንላለን ማለት ነው። አሁን እንደምታዩት እንደዚህ ኤክስቴንሽን ሰክሰስፉሊ ኢንስታልድ ይላል፣ ግን ኮኔክት ማድረግ አለብን። ይሄ ሴት አፑ ኢንስታል መደረጉ ብቻ በቂ ስላልሆነ ኔክስት እንለዋለን ማለት ነው። ኔክስት ከዛው ኮንቲኒው ቱ ቪፒኤን እንለዋለን ማለት ነው። ከዛ አክሴፕቱ ኮንቲኑ እነዚህን ማብራት አለብን ማለት ነው። ሁለቱም ቴክቲክ ማድረግ አለብን። ኮንቲኑ እንለዋለን ማለት ነው። እዚህ ጽሁፍ አለ ከላይ እሱን ደግማችሁ ጽሁፋላችሁ። እዚህ ጋር እንደምታዩት WQOG ማለት ነው። አሁን ወደ ያው ቪፒኤን ስናበራ ሎኬሽናችን የሌላ ሀገር መጠቀም ወይ ደግሞ ሴሌክት ማድረግ አለብን። እዚህ ጋር አሁን ለምሳሌ ኔዘርላንድ ልበለው እችን እንትን ኤክስ ማድረግ አለባችሁ ሴሌክት ለማድረግ፣ ከዛ ሃይድ ማድረግ አለባችሁ። ካልሆነ እንትን ሴሌክት ያስደረጋችሁና አሁን እንደምታዩት ዩ አር ሰክሰስፉሊ ኮኔክትድ ይለኛል። ስለዚህ ኮኔክት ስለሆንኩ ማለት ነው የቅድሙ ጉግል ፍሎው ፕሮብለም ሰልፍ ሆናል ማለት ነው። አሁን ጉግል ፍሎው ብላችሁ ብትጽፉ እዚህ ጋር አክሰስ ማድረግ ትችላላችሁ ማለት ነው። አሁን እንደምታዩት አሁን ክሬት ዊዝ ጉግል ፍሎው እዛ እነዚህን እናበራለን ሁለቱም ማለት ነው። ኔክስት እንለዋለን። እዛ እዚህ ጋር ኮንቲኒው አሁንም ትሉታላችሁ። ኒው ፕሮጀክት ብለን እንገባለን ማለት ነው። ብለን ስንገባ ያው አክሰስ ማድረግ ይችላለን ማለት ነው። ማለቴ አክሰስ አድርገናል። ካሁን በኋላ ምንድነው ጉግል ፍሎው ውስጥ ገብተናል። የፈለግነው ኢሜጅ ሊሆን ይችላል፣ ቪዲዮ ሊሆን ይችላል መስራት እንችላለን ማለት ነው። ሁለት ነገር አለ። አንድ በኤጀንት ሞድ እና በኖርማል ሞድ ነው ያለው። ይሄ በኤጀንት ሞድ ነው ያለ። ክሊክ ስታደርጉት ወደ ኖርማል ይቀየራል ማለት ነው። ከኤጀንት ሞድ መጨረሻ ላይ አሳያችኋለሁ ኤጀንት ሞድ ምን እንደሆነ ማለት ነው። እዚህ ጋር የምትሰሩትን ስራ ታደርጋላችሁ ማለት ነው። ኢሜጅ ነው ወይስ ቪዲዮ ነው የምትፈልጉ የሚለው ነገር እዚህ ሁለት አማራጭ አለ። ኢሜጅ ከሆነ ምን አይነት ኢሜጅ 16:9 ነው፣ 4:3፣ 1:1፣ 3:4 እንዲሁም 9:16 ያው የኢሜጁ ወይ ደግሞ የምትፈጥሩት ክሬት የምታደርጉት ኢሜጅ ስትራክቸር ወይ ደግሞ ሳይዙ አስፔክት ሬሽዮ ማለት ነው። እንዲሁም ጀነሬት ስታደርጉ ወይ ደግሞ ስትፈጥሩ ደግሞ ምንድነው በናኖ ባናና የትኛው የሚለው ነገር እዚህም አለ። ሌላው ደግሞ ክሬት ስታደርጉ ጀነሬት ስታደርጉ ኢሜጃችሁ 1 ነው 2 ነው 3 ነው 4 ነው ባንድ ጀነሬት የምታደርጉ ማለት ነው። ከዛ ያው ጀነሬት ስታደርጉ ኢሜጅ እንትኑ ክሬዲቱ ስለ ክሬዲቱ ማሳያችኋለሁ። ክሬዲት 0 ምንም ክሬዲት አይጠቀሙም ማለት ነው። ቪዲዮ ስትመጡ ደግሞ ፍሬም ይላል። ፍሬም ማለት ላይክ የመጀመሪያና የመጨረሻ ሲናችሁ እይታችሁ ቪዲዮ እንትን ኢሜጅ ታስገባላችሁ ማለት ነው። የመጨረሻው ነው የመጀመሪያ ካስገባችሁለት በኋላ ፕሮምፕት ወይ ደግሞ ጽሁፍ ጽፉለት ያንን ቪዲዮአችሁ በእናንተ ሲን ይገደዋል ማለት ነው። የመጀመሪያና የመጨረሻ እይታው። ሌላው ምንድነው ኢንግሪዲየንት ማለት ላይክ አንድ ኢሜጅ ወይ ቪዲዮ ኢሜጅን ሊሆን ይችላል አስገብታችሁ በዛ ዲፔንድ አድርጋችሁ ላይክ አንድ የተበላሽ ኢሜጅ ካለ እሱን አሪፍ አድርጋችሁ እንደማጣው ማለት ነው። አሪፍ ወደ የምትፈልጉት ስትጽፉ አንድ ኢሜጅ አስገብታችሁ ማለት ነው። የምትፈልጉት ቪዲዮስ እንዴት ነው በ9:16 ነው 16:9 ነው የሚለው ነገር ይሄም አለ ሴሌክት ታደርጋላችሁ ማለት ነው። ኦምኒ ፍላሽ ነው VEO 3.1 ላይት ነው የሚለው ነገር እነዚህም አሉ። ያው ቆንጆ ኦምኒ ፍላሽ ስለሆነ እሱም እናደርገዋለን። ከዛ ሌንግዝ ኦፍ ቪዲዮአችሁ ደግሞ 4 ሰከንድ 6 ሰከንድ 8 እስከ 10 ሰከንድ ሴሌክት ታደርጋለች። ያው የሌንግዙ በረዘመ ቁጥር የኳሊቲ ቪዲዮ ስለሚቀንስ አሪፍ ቪዲዮ ከፈለጋችሁ 4 ታደርጉታላችሁ። ከዛ ሪፒት ማድረግ ነው። በአንድ ላይ ስንት ቪዲዮ ክሬት ታደርጋላችሁ?
አሁን x1 x2 x3 የሚለው ላይክ አንድ ቪዲዮ 2 ቪዲዮ 3 ቪዲዮ በአንድ ላይ ማለት ነው። ግን አንድ ጀነሬት ስታደርጉ 24 ክሬዲት ነው የሚድላችሁ ወይ ደግሞ የሚጨርስላችሁ ማለት ነው። 2 ኢሜጅ ክሬት ልናደርግ ነው ማለት ነው። አሁን እንደምታዩት እንትን እያደረግልኝ ነው 2 ሳይድ 2 ባናና x2 ስላልኩት 2 ኢሜጅ ክሬት ሊያደርግልኝ ነው ማለት ነው። እንደምታዩት በዚህ ፎርም 2 እንትን አምጥቶልኛል ማለት ነው። 2 ኢሜጅ ያው እንደምታዩት በዚህ እንትን ስለሆነ በ16 በ9 ስለሆነ 16 ማለት ኤክሱ አክሴስ ማለት ነው። 9 ማለት ደግሞ ወደ ላይ ነው እና እንደምታዩት ረጅሙ ወደ ኤክስ ነው ማለት ነው። ላይክ አሁን እነዚህ ለአሲዩም እንዲሻሻላችሁ ለምሳሌ የላይኛው ኦር የሁለተኛ ዶግ መቀየር ፈልጋችሁ ሜክ ኤካት ዊዝ ዶግ የሆነ አንዲት እንትኑ ግን እዚህ ጋር እስኪ እንቀየረው ምን እንደሚሆን ላሳያችሁ። 9 በ16 አድርገን ከሱ ጋር እንዴት ድመት እንድትኖር እንፈልግ። አሁን ካስተዋላችሁ የኢሜጁ ስትራክቸር ወይ ደግሞ ሳይዙ አስፔክት ሬሽዮ ማለት ነው በረጅም ነው እየሆነ ያለው ምክንያቱ 9 በ16 ሴሌክት ስላደረኩ ማለት ነው። በዚሁ ብትልኛል ማለት ነው። እነዚህ እንደምታያቸው ሁለት ኢሜጅ ክሬት አድርገናል ማለት ነው። ስለ ኢሜጅ ይህን ካልኩ ወደ ቪዲዮ ልግባ። ወደ ቪዲዮ ስንገባ ቪዲዮ ማድረግ አለብን። ቪዲዮ ብለን አሁንም በምን አይነት ፎርም ነው ቪዲዮ የምፈልገው የሚለው ነገር እዚህ ጋር 9 በ16 በ9 የሚለው ነገር አሲዩም ዝም ብለን አሁንም 9 በ16 እናድርገውና 4 ሰከንድ የሆነ አንድ ቪዲዮ እናድርገው። አሁን አንድ ቪዲዮን ሴሌክት የምናደርገው ጽሁፍ እናስገባለት ማለት ነው። እሺ አሁን ያው ከነዚህ ቪዲዮ በእነዚህ ኢሜጅ ሳይሆን በራሳችን ከዜሮ ተነስተን ጽሁፍ እናስገባ። አሁን እዚህ ጋር አንድ እንትን ፕሮምፕት አለ። በኢትዮጵያ ገጠራማ አካባቢ አህያና እንደ ጅብ አሉ ብለን እናስብና እነዚህን ጀነሬት እናድርጉ ምን እንትን እንደሚመስል ቪዲዮን ለማሳየት ነው። ሙሉ ላድርገውና ላሳያችሁ። ድምፅ ልጨምርበት። አህያ ዛሬ በላሃል ሙሉ ላድርገውና ላሳያችሁ። በቀላሉ ልትበላኝ ላይክ እንትን ናቸው። አሁን የሳምፕል እንትን ነው፣ ግን አሪፍ እንዲሆንላችሁ ከፈለጋችሁ ላይክ ምጽፉት ፕሮምፕት ወይ ደግሞ ጽሁፋችሁ አሪፍ መሆን አለበት። እንዲሁም ደጋገማችሁ ደግሞ እንትን ማድረግ ትችላላችሁ ማለት ነው። ቆንጆ እንዲሆንላችሁ በዛ ደጋገማችሁ መጻፍ ትችላላችሁ ማለት ነው። ኦኬ አሁን እነዚህ ቪዲዮዎች እነዚህ ኢሜጆች ዳውንሎድ ማድረግ ከፈለጋችሁ እዚጋ ወደ ፋቮራይት አድ ማድረግ ትችላላችሁ። ሪዩዝ ፕሮምፕት ይሄ ደግሞ ላይክ ወደ ታች ይመጣል ማለት ነው። ለማስተካከል ስትፈልገው ሪዩዝ ማድረግ ትችላላችሁ። እንዲሁም አኒሜት አርት ፕሮምፕት ላይክ አርት ፕሮምፕት አሁን ያልኩት ነው። ዳውንሎድ ስታደርጉ 1K 2K ዳውንሎድ ማድረግ ትችላላችሁ ማለት ነው። ቪዲዮም በዚሁ እንትን ዳውንሎድ ማድረግ እዚህ ጋር እንትን ስላለች እዚህ ጋር ፋቮራይት ማድረግ ትችላላችሁ፣ ሸር ማድረግ ትችላላችሁ፣ ዳውንሎድ ማድረግ ትችላላችሁ። ዳውንሎድ ሆኗል። እንዲሁም ዲሊት ማድረግ ትችላላችሁ ማለት ነው። እዚሁ ቀጥታ እዚህም ዳውንሎድ ማድረግ ትችላላችሁ። እዚህም ዳውንሎድ ማድረግ ትችላላችሁ። ሸርና አማራጮች አሉ ማለት ነው። ምን ያህል ክሬዲት እንደተጠቀማችሁ ደግሞ እዚህ ያሳያችኋል። 43 ጉግል ፍሎው ላይ እንደዚህ ስትገቡ እነዚህ ማለት ነው 43 ክሬዲት ተጠቅመሃል እያለኝ ነው። እዚህም 43 በዚህ ማየት እንደምትችሉ ነው። ክሬዲታችሁ በፎር ክሬዲትስ የሚለው ነገር ይሄ ተማል ማውንታችሁ 7 ቀረህ እያለኝ ነው። 7 ይቀርሃል። ላይክ እንትናችሁ ሙሉ በሙሉ ፍሪ ስላልሆነ ቆጥባችሁ መጠቀም አለባችሁ ክሬዲታችሁ ማለት ነው። ያው በየወሩ እንትን ስለሚሆን ማለት ነው። ኤጀንት ስታበሩት ማለት ነው። ኤጀንት ስታበሩት አሁንም ይሄ ሴሌክት ታደርጋላችሁ፣ ግን ላይክ ዋን ቱ ዋን ኮሚኒኬሽን ነው የሚሆነው። ዋን ቱ ዋን ኮሚኒኬሽን ማለት እዚህ ጋር ሴሌክት ብታደርጉ ምናምን እንደዚህ አድርጋችሁ ሮ ግን ዋን ቱ ዋን ማለት ላይክ ኮሚኒኬት እያደረጋችሁ እንጽፉ ማለት ነው። ለምሳሌ ኤካት አማርኛ ነው ያደረኩት እንዴ አሁን ቆንጆ ነው። ይሄም ዞሮ ግን ምንድነው ከኖርማል የሚለየው ላይክ እንትን ነው የምታረጉት። አንድ እዚህ እንትን ማድረግ ትችላላችሁ። ኤጀንት ኢንስትራክሽን አድ ማድረግ ትችላላችሁ ማለት ነው። እዚህ ኢንስትራክሽን ማለት ላይክ አንድ እንደጻፋችሁለት ህግ በሉት በዛ ተመስርቶ ነው ሁሌ እንትን የሚሰጣችሁ ማለት ነው። ሊሆን ይችላል ቪዲዮ ሊሆን ይችላል የሚሰጣችሁ በዛው በሰጣችሁት ኢንስትራክሽን መሰረት ማለት ነው። ከዛ ኢንስትራክሽን አስገብታችሁ ደን ማለት ነው ማለት ነው። ከዛ ይሄ ደግሞ ኖርማል የምታደርጉበት እነዚህን ሴሌክት አድርጋችሁ ማለት ነው። ሴቭ ብትሉት ካሁን በኋላ እንትን አይሆንም ማለት ነው። ኔቨር ካላችሁት አይጠይቃችሁ መልሶ ማለት ነው። እና
እንደዚህ ያደርጋችሁ አጫጭር ቪዲዮዎችን እንደምትሰሩ ለማሳየት ነው። ኢሜጅ ስትገቡ እዚህ ጋር የሰራችሁትን ኢሜጅ እዚህ ማየት ትችላላችሁ። በዚህ ማየት እንደምትችሉ ነው። ቪዲዮ ከተመቻችሁ ላይክ ሼር እንድታደርጉ ለማለት ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። ይመቻችሁ። ደህና